አንድ ምክር ልምከራችሁ። መቼስ መምህር መምከር አይደለም። እኔን ደግሞ መጻሕፍት ይመክሩኛል፣ ሌሎች አባቶች ይመክሩኛል። ለነገሩ እኔንም አሁን እኮ እኔን ጨምሬ ነው የሚጨፈጭፈኝ። ቃል እግዚአብሔር ያዳላ አናቴን እያለ አብሬ ተመልክቼው በሌላ ቀን ሳስተምር አናቴን እያለኝ ነው የምናገረው። በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ያንን የምናደርገው ለማን ብለን ነው? ለክርስቶስ ብለን ነው። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? ይህንን ማሰብ ማለት ነው። አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይኖር? ይህ እኮ ነው፣ ምርጫ እኮ ነው። እኛ እኮ እንደ ህፃን እኮ ነው። ህፃን ልጅ ያለ በጣም የሚያስቅ ህፃን ልጅ ያብጥበታል። እዚህ ላይ ነው ያበጠበት። እዚህ ላፍርጠው እምቢ እኛ ነው የምፈልግ ይላል። አይኑን ሊያጠፋው እያለ ማለት ነው። ምክንያቱም የጊዜቱን ያችን መነቀሷን ነው የማይፈልጋል። ነገ አይኑ እንደሚያጠፋ ያውቅ። እኛም የጊዜዋን ያችን ፍርጥ የምትለውን ደስታችን ብቻ እንፈልጋለን። መጨረሻ ላይ ብቸኝነት፣ ባይተዋርነት፣ ጸጸት፣ የልብ ግርፋት ነው የሚቀረን። ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ስንል ማሩኝ አላበጀሁም አላወቅኩም አዎ እዩብኝ ስንል ልቡናችን ሳይጸጸት ጸሎት ስንነቃ ንቅት ብለን እንነቃለን። ደስ እያልን እንደግማታለን። ያቸው ቁጣ ነው። ደስ ብሎ እናስቀድሳለን። ካልሆነ ህሊናችን በልቡና ጸጸት እየተገረፈ ምን ብለህ ነው ምን ያደገድገከ እንደወልደ ንጉሥ አንተ የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምንድነው የምንገረፈው? ለምንድነው ሁልጊዜ ስንጸጸት የምናድረው? እኔ እውነቴን እኮ ነው የእግዚአብሔር ቤተሰቦች፣ እኔ ለመንግስተ ሰማያት ብቻ አይደለም አሁን የማስተምረው፣ በምድር እያለን ራሱ ሐዘን የሌለው ህይወት እንድንኖር እፈልጋለሁ። ለምን ሰላም አይኖረንም እንዴ? ምን ሆነን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድነው ሰላም አተን የምናደር? ለምን ሰላም አተን እንውላለን? ደስ ብሎን መዋል ሲገባል ሳይጎለን እንዴ ደሙን ቀርቶ ሰጥቶን ስጋውን ቆርሶን ምን ብለን ነው? ልብስ እያለን የምንራቆት ለምንድን ነው? ምግብ እያለን የምንከሳ ለምንድን ነው? ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣ ለምንድን ነው? አይምሯችን ሰላም ክርስቶስ አባታችን ሆኖ አይምሯችን ይበጠበል ለምንድን ነው? ሰላምን መፈለግ አለብን። ሰላምን የምናገኘት ደግሞ እኛው ልብ ውስጥ ነው። ይህን እናድርግ። የሚጸጽተንን ስራ አንስራ።